እንዴት ናችሁ? ሰላም ብያለሁ። ሰላማችሁ ይብዛልኝ። ስዊት ኮርን እየበላው ነው ማወራችሁ። ፓርኪንግ ቦታ ስለማላገኝ እዚህ አካባቢ ቀድሜ ነው የምመጣው። ብዙ ጊዜ ራቅ ያለ ቦታ ማቆም ፓርኪንግ አለ፣ ግን ራቅ ያለ ቦታ ላለማቆም ማለት ነው መኪናውና በጣም የገረመኝ ነገር ላውራ ፈልጌ ነው ዛሬ የመጣሁት ማለት ነው። ድራይቨር ሌዲ ድራይቨር የሆናችሁ ስፔሻሊ አዲስ ቤት ስራ ስገቡ ከድራይቪንግ ውጪ ስራ አግዛለሁ ብላችሁ እንዳትስማሙ አደራችሁ። ስራ አግዛለሁ ብላችሁ እንዳትስማሙ። ያ ስራ ግዴታ የእናንተ ስራ ነው የሚሆነው። ጥሎ የመሄድ እንትኑ ካላችሁ አክሴፕት ማድረግ ትችላላችሁ። ጥሎ የመሄድ ስላችሁ ለምሳሌ ከተነጋገራችሁ ስራ ውጪ ኤክስትራ የሆነ ስራ እንትን የሚል ከሆነ አሁን እኔ ምንድነው ምርር ያልሽ ብትሉኝ፣ የምር አሁን እዚህ ስራ ከጀመርኩኝ ብዙ ጊዜ አይደለም፣ ግን መጀመሪያ እንደማገዝ ነበረ። ስራ ተነጋግረን ኦልሬዲ ጀመርኩኝ። አሁን ስራው ቋሚ የኔ ስራ ሆነ። ይሁን እሺ፣ ያ ሆኖ እንኳን ሰላማችሁን የምታጡበት ሁኔታ ያጋጥማችኋል። ምን እንደምትፈልግ አላውቅም። አንዳንዴ ዝምታችሁ ራሱ ሰዎችን ይረብሻችኋል መሰለኝ። በቃ ተነጋግሮ እንኳን መግባባት ካልተቻለ በቃ ዝም ብዬ ስራዬን ልስራ ብላችሁ ያንን ስትመርጡና ዝም ስትሉ you're silent or to disturb others seriously እና even ምን እንደምት I don't know like እኔ አሁን ከዚህ ቤት በጣም ብዙ ኤክስፒሪየንስ እየወሰድኩ ነው። እና ብችሉ ሌላው ነገር ደግሞ ኤክስትራ ስራ ሰራለሁ ብላችሁ አትስማሙ። እንደ ሹፌር ግን ስትገቡ መኪና ማጠብ የምትነዱትን መኪና ማጠብ ያው this is your job always ማለት ነው። ያንን አክሴፕት አድርጉ። ከዛ ባለፈ ግን ኤክስትራ ስራ አግዛለሁ ጽዳት ነሽና እኔ አሁን ሃውስኪፒንግ እና እንትን ነው የምሰራው፣ ድራይቨር ነኝ ሲሪየስሊ። እና እነዚህ ስፔሻሊ ከፊሊፒኖች ጋር ስትሰሩ በጣም ተጠንቀቁ። እኔ ለምሳሌ እዚህ ቤት ስራ በጀመርኩ ሰሞን ኦርደር ምግብ ቤት ኢቨን ሰርታችሁ እንድትበሉ የማይፈልጉ አሉ። ቤታችሁ ውስጥ ምግብ ሰርታችሁ እዛው የምትሰሩበት ቤት ሰርታችሁ እንድትበሉ ራሱ የማይፈልጉ አሉ። እኔ አሁን ለምሳሌ የሆነ ነገር መስራት ስፈልግ ነኑ መዳም አትወድም ይናቲንክ ምናምን ነገር ያታልኩ ይልቃል ለመዳም። አንዳንዴ እንደ አለቃ ሊሆኑባችሁ ሲፈልጉ ዝም አትበሉ። ሲሪየስሊ መልስ መስጠት ልመዱ። ኖ ኦንሊ ኖት ፊሊፒኖ አይደለም፣ የኛዎቹም አሉ። ሁሉም መጥፎ ናቸው ለማለት ፈልጌ አይደለም። የኛዎቹም ስፔሻሊ እዛ ቤት የቆዩ ሆነው እናንተ እነሱ ላይ የምትመጡ ከሆናችሁ አዲስ ከሆናችሁ ያንን አታርጊ ይሄን አርጊ በቃ መዳማችሁ እንኳን እንደነሱ ትሪት አታረጋችሁም። መዳም when she talk like with respect ነው። ሹዋያ ፕሊዝ የሆነ በቃ የሚጠቀሙት ነገር አለ። እኔ አረብኛ ብዙ አልችልም፣ እሰማለሁ ብዙ ግን አልችልም። ግን አስቸጋሪ ነው። አሁን መሄድ እኮ ትፈልጋለች። አንዳንድ ሰዎች መሄድ ሲፈልጉ ዲስተርብ የሚያደርጉ ሰዎች አሉ። ሲሪየስሊ you don't know what they want። እኔ ሁሉን ነገር የምር እኔ በቃ ለእንትን አይደለም። ሲሪየስሊ when I use something like ልክ የራሴ ነገር አድርጌ ነው የምጠቀመው። የሰው ነገር ነው ብዬ እንዲህ ድፍትፍት ማድረግ እንትን የማድረግ ባህሪ የለብኝም ሲሪየስሊ። እና ሁሉን ነገር ውሃ ቀጠነ የኔን ስም ነው የምጠቅሰው every single time like when she talk like አለቃዬን በምታወራበት ጊዜ ቤቲ ናት እንዲያረጋችሁ ቤቲ እንደዚህ ብቸግረኝ ካንስል አድርጊ ቪዛዬን። በቃ እኔ ማለት እኔ ሰው ሲጨነቅ ያስጨንቀኛል ውስጤ። በቃ ሰው ሲያለቅስ ማየት አልፈልግም። የሆነ ዲስተርብ የሚያደርግ ሪያክሽን ሰው ሲያደርግ ምናምን አልወድም። በቃና አሁን ዛሬ ጠዋት ሰው እኮ አብሮ ሲሰራ ተሸፋፍኖ ከበር ተደራርጎ ነው አይደለም። ኤሲ ረስቼ ሳላጠፋ ከወጣው
እንደ ማጥፋት ሪሞቱን ፎቶ ያንሰች ትልክብኛለች። ኖት ኦንሊ ላይክ እሱ ብቻ አይደለም። ሪሞት ለምሳሌ ኤሲ ሲጠቀሙ በ24 ላይ ወይም ደግሞ 23 ላይ አርጋችሁ ከሆነ ተርን ኦፍ ያረጋችሁት ቁጥሩ ሪሞቱ ላይ ይቀመጣል። ነገር ከመፈለጓ የተነሳ ኤሲው ሰራም አልሰራም ሪሞቱን ፎቶ ያንሰች ትልካለች። ከዚህ በፊት 2-3 ጊዜ ልካልኝ ዝም አልኩኝ። ዛሬ ስትልክልኝ አየው ዝም አልኩኝ። ጻፍኩኝ ዶንት ሴንድ ፎር ሚ ኤኒ ፒክቸር ብዬ ጻፍኩላት። ከዛ ቤስ ገባው ደግሞ በጤ ነገርኳት። ከዚህ በኋላ ምንም አይነት ፒክቸር አትላኪ ያለችኝ። በጣም ድራማ ትሰራለች። በጣም ድራማ ይሰራሉ ታውቃላችሁና ቀጥታ ደግማ ጠየቀች ቤት ውስጥ ከገባች በኋላ ማለት ነው። ከዛ እሷ ብዙ ጊዜ ማብራታ ስትተው ኤሲ ኦን አርጋ ስትተው ለሷም አልነግራትም፣ እኔ ለመዳምም አልናገርም። በንግግር ማመን ሰው ነኝ። ከዛ አጠፋለሁ። ከዛ አንቺ ስንት ጊዜ አብርተሽ ረስተሽ እኔ አጥፍቻለሁ፣ እኔ ለመዳም ተናግሬያለሁ፣ ላንቺ ይሄንን እኮ እንደዚህ አድርገሽ ነበር ወይም ደግሞ ረስተሽ ነበረ እና እኔ ነኝ ያጠፋውኝ ብዬ ኮምፕሌን አቅርቤልሽ አውቃለሁ ወይ? ፎቶ አንስተሽ ለምን ትልኪያለሽ? ጀስት ተርን ደ ኦፍ አልኳት። ሰው መቼም ይሳሳታል። ሰው የሆነ ሰው ማንኛውም ሰው ይሰራል፣ ይሳሳታል። የማይሰራ ሰው ነው የማይሳሳተው። ይሄን ማወቅ አለባችሁ። ስራ የማትሰሩ ከሆነ አትሳሳቱም። እንዴት ትሳሳታላችሁ? ቢኮዝ እየሰራችሁ አይደለማ። እና በቃ ሴትዮዋ በጣም እንትን አለች። በቃ ኦቨር ሪያክት አደረገች። ያው ሲንግል ማምናት ናምና ሲንግል ማምነቱ አይደለም የምር እኔ በቃ አልችልም፣ ውስጤ አይችልም። በቃም ኤሲ በጣም እየቆጠረ ነው ምናምን ብላ በጣም ብዙ ነገር አወራች። ከዛ ነገርኳት እኔ ሪሞ ሁሌ በቃ ከኔ ጋር ጥል ስለሆነች ማለት ነው። ምን እንደምትፈልግ ራሱ አላውቅም። የምር ዝም ማለት እንደዚህ ያስጨንቃል። ለካ ዝምታ ራሱ ንግግር ነው መሰለኝ፣ ኃይለኛ ንግግር ነው። በጣም እየተረዳው ከመጣው ነገሮች አንዱ ዝምታ ራሱ ከጦር መሳሪያ የበለጠ የሚዋጋ ነገር እንደሆነ ተረዳው ማለት ነው። እኔ አሁን ጽዳት እና ድራይቨር ነኝ። ቅድም እንዳልኳችሁ ጽዳቴንም ሰራለሁ፣ ድራይቪንግንም ሰራለሁ። ቤት ውስጥ አንዳንድ ጊዜ ልጆች የሆነ ነገር ሲጠይቁኝ ያደርጋለሁ። ግዴታዬ ግን አልነበረም፣ አሁንም አይደለም። በፈለኩ ሰዓት እንትን ማለት እችላለሁ። ግን በቃ ፒስሊ ኢቭን መለየት እንኳን ካለብኝ ከነዚህ አይነት አሰሪዎች በሰላም ነው መለየት የምፈልገው። እና አንዳንድ ሰዎች ደግሞ የራሳቸውን ችግር ወደ እናንተ የሚያመጡ አሉ። አሁን በቃ ካንስል አድርግኝ አልኳት ለሴትዮዋ ብቸግረኝ ማለት ነው። በቃ እኔ እንደዚህ እንትን እንድትይ አልፈልግም። በቃ ከኔ ጋር ጥል ስለሆነች እንደዚህ ምክንያት ነው የምታበዛው። በውሃ ቀጠለ ነው ስሜን የምታነሳው። በሆነ ባልሆነ ነገር የኔን ስም ሜንሽን ካላረገች በቃ አይ ዶንት ኖ ትሞታለች መሰለኝ ሲሪየስሊ። ከዛ ካንስል አድርጊኝ አልኳት። በቃ ለካ እሷም እሄዳለሁ ብላ ለእናቷ ተናግራለች፣ ለሷ እናት ማለት ነው። ከዛ እሷ ደግሞ ነግራት ነበረ ሴትዮዋ፣ እናቷ ለልጇ ነግራት ነበረ። ልጇ ደግሞ ለእናቴ እንደዚህ ብለሽ ነግረሽ ነበረ፣ ለኔ ግን አልነገርሽም ማለት አስቡ። እዛ አብራ ከልጇ ጋር እየኖረች ለእናቷ እኔ ማይድ ነው የምፈልገው ብላ ተናግራለች። አልቀጥልም ብላ ማለት ቢያንስ ሰው ፈልጊ፣ እኔ ከዚህ ጊዜ በኋላ አልሰራም ብሎ እኮ መናገር ማንንም አልገደለም። እኔ ምን አይነት ባህሪ ያለብኝ ሲሪየስሊ ጋይስ፣ እኔ አልዋሽም። ማሄድ ከፈለኩኝ ማለት ነው ሰው እንዲፈልጉ ነገር አለው አስቀድሜ። በሰላም ነው መለየት የምፈልገው። እነሱም እኔን ካልፈለጉኝ ቤቲ እስካሁን ለነበረን መልካም ቆይታ በጣም እናመሰግናለን። ከዚህ በኋላ ግን አንቺ አታስፈልጊንም፣ የሰራሽበትን ደሞዝሽንም እንሰጣለን፣ ካንስሌሽንሽንም እንሰጣለን። ሌላ ቦታ ስራ ፈልጉ። ማንንም አልገደልም። በተማረ ሰው አስተሳሰብ በቃ በእንደዚህ አይነት መለያየት ነው በንግግር ነው ማምነው። እና እየሄዱ እንኳን ሰውን ሰላም የሚነሱ አሉ። መኖር መቀጠል አይፈልጉም፣ ግን የእናንተንም ሰላም አሰሪንም ኮንፊውዝድ የሚያደርጉ አሉ። አረቦች ደግሞ የሚጨቃጨቅ ሰው አይወዱም። ትንሽም ትልቅም እየሄደ እንትን የሚያደርግ ሰው አይወዱም። ህጻናት ልጆች አሉን፣ እነሱን ሁሉ በከለቻቸው። አስቡ፣ አንዳንድ ቤት ደሞዝ ቶሎ እኮ አይሰጥም። የሆነ ጊዜ ደሞዝ
2 ቀን አልፎ ሴትዮዋን ከሳታለሁ